እናትን ልብዳል የቅንጥራም ልጅ አንተ ምን እሱ ሌላ ሐዲስ ራስህን አደግፎይ ቆይ ምላሽ ይሰጣችሁ። አትስጋ ተረጋጉ። ቆይ አዳመጥኩኝ እኮ እኔ አዳመጥኳችሁ። መልስ ልስጥ ደግሞ እኮ በትክክለኛው ማዳመጥ አለብህ። ምንድን ነው የምታወራው? የራስህን ሹርምጥና ምናምን እንዲህ ትላለህ እንደ አንተ። ቆይ አዳምጥ እባክህ። እኔ መልስ ልስጥ። የእናንተን እኮ ተረት ዝም ብዬ እኮ አዳመጥኩኝ አይደል? እኔ ደግሞ መልስ ልሰጥ ስለምን ነው የምረብሽኝ? ስማኝ ቆይ አንተ ነው የኔ መልስ አዳምጥ። የምፈልገው የኔ መልስ አዳምጥ። አንተ ጎበዝ ከሆንክ መሐመድ ቆይ አይደል ቀረብና አቦ አይደል ቀረብና አንተ ጎበዝ ከሆንክ አዳምጥ። አቦ አይደል ቀረብና አንተ አዳምጥ። እኔ ላንተ ማለት ነው። ኧረ አዳምጥ። ቆይ መልስ አፈልግም እንዴ? አንተ ራስህ አቦ አይደል ቀረብና በቃ የሚታርጉ ምክንያቱም እኔ እናንተን እኮ አዳመጥኳችሁ። ስለዚህ ያወራችሁት ነገር አለ። አዳምጥ። ቆይ አዳመጥኩ እኮ እኔ ምላሽ መስጠት አለብኝ። አንተ የተናገርከው ነገር አለ። የተናገርከው ነገር ሁሉ ትክክል ነው ማለት አይደለም። ፕሊስ አዳምጥ። አሊያም አስወርዳችኋለሁ ብትረብሹ። ማውቀውን ለመመለስ ማላውቀውን ለመማር ነው እዚህ ጋር ቁጭ ያልኩት እንጂ ቆየው እኮ ተናገርክ አሊፍ። እኔ ደግሞ የተናገርከው ላይ ምላሽ ልሰጠኝ ደግሞ አይደርጋ ቅረብና እስኪ አውራ እና ሲኑሩ ጋር ቀርባ አውራ። በእናትህ አፍ የለም ስማ፣ አፍ የለም። እስኪ ቅረብና ይፈቀድላል። እውቀት ካላቸው ሰዎች ጋር ቀርባ አውራ እስኪ። አንተ ጎበዝ ነህ። በቃ ጀግንነት የዛኔ ነው። ጀግንነት የዛኔ ማውራት ትችላለህ እኮ። አዳምጡ። ኤኒዌይስ ምንድነው እሱ አሊፍ ያለው ስሜቱን ስለሚቆጣጠር ለሙሐመድ እንደዛ አድርጓል። መሳም መነካካት ችግር የለውም ብሏል። ስሜቱን ተቆጣጠረ ማለት አሁንም ወደኋላ ልንመለስ ነው። እሱ ስሜቱን ተቆጣጠረ ማለት ኦኬ፣ ሚስቶቹ እንደዛ ያደርጋል ማለት ጤናማ አይደለም፣ በራሱ ጤናማ አይደለም። መሳም ከዛ ማሻሸት ፎንድሊንግ ማድረግ፣ ማታ ወሲብ ሊያደርግ ቀን እንደዚህ ሲያደርጉ መዋል ምንድነው እሱ ጥቅሙስ ምንድነው? ቀን ሲሳሳም ሲተሻሽ መዋሉ ጥቅሙ ምንድነው? ልጨርስ። እሱ ጥቅሙ አልታየኝም። ሁለተኛ ስሜቱን ይቆጣጠራል የሚለው ዜስማሽ ብዙም አያስኬድም አይደለም። ምክንያቱም በሌላ ሀዲሶች ላይ እንደምናየው የሆነ ሴት መጣበት አይቶ የተናገረውን እናውቃለን። መንገድ ላይም ሴት አይቶ የተናገረውን ስለምናቅ መሐመድ ማለት ነው ያደረገውን ከዛ ስለምናቅ ሀዲሱ ያው ተከፍቷል። ሳይ ሙስሊም 1403 ላይ ሀዲስ ልክ አይደለም። ልንገርህ አይደለ ሀዲስ ልክ አይደለም። አንተ የምታመጣው ሀዲስ ትክክለኛውን ሀዲስ እኛ እናቀርብልሃለን። ወንድ ከሆንክ እውቀት ካላቸው ሰዎች ቀርበ ተነጋ እስኪ። አንተ ጀግንነት ካለ አንተ ወንድ ከሆንክ አቦ አይደር ጋር ቅረብና አውራና አንተ ግሮሮ እንዳይቀደድ ተረጋጋ። ሀዲሱ ምንድነው ችግሩ? እና እኔ እውቀት አለኝ። ሀዲሱ ምንድነው ችግሩ? እውቀት አለኝ ብለህ ማንም አይለካም። ተደብቀ ሳይሆን መተባይ ነው እውቀት አለኝ ጋር ማውራት ባይለው አው እኛ ያውል ገብቷል አይደል? በቃ አንተ ችሎታው በጣም ጀግና ነኝ የምትል ነገር ከሆነ እውቀት ያላቸውን ሰዎች ይቀር። አንተ ማዳመጥ አለብህ። አዳምጣን እኮ አትጮህ። አንተም ራስህ መሐመድ እባክህ እፎይ ደንበኛ ይሆናል። ባይዘው ይሄ ልጅ በጣም ደንበኛ ነው የሚሆነው ከዚህ በኋላ ከአሁን በኋላ ይቀራል የሚማረው። አትጮህ መሐመድ፣ ሁላችንም እንቀራለን። በል እፎይ አይገኝም። ተረጋግተህ አዳምጠህ ነበር አይደለ? ቆይ አንዴ ይህንን ሀዲስ አንቀበለውም ስላለ አንዴ ከእሱ ጋር ብንጨርስ ደስ ይለኛል። ሙሐመድ ይህን ሀዲስ አትቀበለው? የመጨረሻ ከአንተ ጋር እናውራ። ሙሐመድ ይቀበለዋል። ዝም ብሎ ነው ተናዶ ነው
መሐመድ አትቀበልም? ይሄን ሚዩት ነው። እርግጠኛ ነኝ ይቀበለዋል። አሁን እኔ ፊት ስለሆነ ነው አልቀበልም ያለው እንጂ እርግጠኛ ነኝ መሐመድ ሴት ትቀበለዋል። ይሄን አዲስ ሚዩት ነው እያወራ ከሆነ ምንድነው የሚለው አዲሱ አመብላችሁ ክርስቲያን ያ አይ በጣም ይሄን እንደውም እኮ መስጊድ ውስጥ ምናምን ያወሩታል። ሜቢ ሙሐመድ ስለማያውቀው ይሆናል እንጂ ሳይ ሙስሊም 1403 ኤ ላይ ነው። አብዛኞቻችሁ ደግሞ ላታውቁት ትችላላችሁ። ጃቢር ሪፖርት ዛት አላስ ሜሴንጀር ሶ ኤ ውመን ጃቢር እንዳስተላለፈው የአላህ መልእክተኛ አንድ ሴት ተመለከተ። and so he came to visit to his wife ከዛ በኋላ ወደ ሚስቱ ተመለሰ። as she was tanning a leather and had sexual intercourse with her እንግዲህ ወደ ዘይነብ ነው የተመለሰው ወደ ሚስቱ። ለምን? ሴት አይቶ። ዘይነብ ደግሞ ምን እያደረገች ነበር? ቆዳ እየፋቀች ነበር። ከዛ በኋላ ወዲያው ሴክስ አደረገዋት ማለት ነው። he then went to his companion and them told ከዛ በኋላ ወደ ሰሃቦቹ ተመልሶ ሄደና ምን አላቸው? the woman advanced and retires in the shape of devil ሴት ልጅ በሰይጣን አካል በሰይጣን ቅርጽ ትመጣለች ትሄዳለች። so when anyone of you see a woman ከናንተ ማንኛችሁን ሴት ከተመለከታችሁ he should come to his wife ወደ ሚስቶቻችሁ መመለስ አለባችሁ። for that will repel that he feels in his heart ከዛ በኋላ በልቡ ያለውን ነገር መመለስ መቻል አለበት ሚስቱ ላይ ሴት ከተመለከተ አለ መሐመድ ሲመክር። መሐመድ ምኑ ልቡ ላይ ምን ተከስቶበት ነው ሴት ሲያይ ዘይነብ ጋር የመጣው? ስሜቱ የሚቆጣጠር ከሆነ መንገድ ላይ እንኳን ሲያይ ሴት ልቡ ላይ ምን ስለተፈጠረ ነው ዘይነብ ጋር ቆዳ ምፍቀው ጋር ሄዶ ስበዋል። በዚህ ዘመን ቢኖር ኖሮ ገና አስፋልት ላይ ወጣ ሲል በቃ ሮጥ ወደ ቤት ነው የሚመለሰው። ትራፊክ ልታጨናንቅ ነው እንዴ? አንድ ጊዜ ሌላው አሁን ለምሳሌ እዚህ ጋር ሐሳብ አይደል ሼር ምን እንደራረገው እዚህ ጋር ሐሳብ ነው የምናወራው። አሁን ስለ ነብዩ በሐሳብ ያን ነገር በሐሳብ እንጂ እንደዚህ በመሰላደብ እንደዚህ ይሆን ነበር ባንባባል መልካም ነው ብዬ አምናለሁ። ገብቷችኋል? ሲጀመር አንድ ሰው ሚስት የሚያገባው ለምንድን ነው? በሌላ ሴት እንዳይሳሳት ነው። አሁን እንዴት ታደርገዋለህ? ካዳ ፈይሰል ምን እንደሚታወቃለህ? አይ እኔ እኮ የደበረኝ እናንተ ምናችሁ እንደሆነ ታውቃለህ። አሁን ቅሬ ያስባለኝ ምንድነው መሰለህ? ይቅርታ አንድ ጊዜ ቅሬ ያስባለኝ ምንድነው መሰለህ? በዚህ ጊዜ አስፋልት ቢወጣ ኖሮ እንደዚህ አይባልም። አንተ እኔ እሱ ሸርሙጣ የዲቃላ ልጅ ስለሆነ ነው። አንድ ጊዜ መሐመድ ሀቢቢ እንጂ ማለት ነው አንተ ክብር ካለ ማስረዳት ካለብህ አይደለም ያለ ይሄ ማለት ነው። እኔ በነቢያችን ከመጣ ማለት ነው እናትን ልብዳለ የቅንጥራ ምንጭ አንተ እንኳን ስንት ሸርሙጣ በየቡና ቤቱ የምታገላብጠው አንተ አይደለ እንዴ? አይ ሐዲሱ የሚለውን ፈይሰል ጭገራም አንተ በየቦታው እንትን የምትለው አንተ አይደለ እንዴ? ተበዳ ይሄን ሐዲስ ምናምን አታምጣ። በቃ ሐዲስ ምናምን የሚባለው አንዴ ተረጋጋ። ቆይ አንዴ ተረጋጋ። አንተ አይደለ እንዴ? ፕሊስ አንዴ ተረጋጋ። ቆይ ኧረ በእናትህ ተበዳ። ቆይ አንዴ ፈይሰል ይቀጥል። ፈይሰል ይኸውልህ ልቀጥል አንዴ። ያው በማለት ፈይሰል ለምን እንደዛ እንዳልን ታውቃለህ? ሶሪ ለምን እንደዛ እንዳልን ታውቃለህ? ሐዲሱ እንደዚህ ይላል ዶመን አድቫንስስ እንደ ሪተራይስ እንደ ሼፕ ኦፍ አይ ሳይሆን ማለት ነው። አሁን ይኸውልህ ያንን ሐሳብ አይዲያውን ፖላይትሊ ማስረዳት ነው። ገብቷል? እኔ እንዲቀበል ከፈለክ ያንን ፈይሰል ይኸውልህ ሐዲሱ እንደዚህ ይላል the woman advances and retraces in the shape of devil ሴት በሴጣን ቅርጽ ትመጣለች ትሄዳለች አለ። በደንብ አስተውል። ሰው አለ when one of you sees a woman he should come to his wife ከእናንተ ውስጥ አንዳችሁ ሴት ካየ ወደ ሚስቱ ቶሎ መምጣት አለበት አለ። for that will repeal what he feels in his heart። በጣም ለክርስትና ክብር ያለኝ ሰው ነው። ለክርስቲያን ወንድሞቼ በጣም ክብር። አንተ ግን እናትን ልብድ ልሳኑ ላይ ቆንኩበት ሊያብድ ነው ልጁ ዛሬ። እኔ ለክርስቲያን ክብር አለኝ። እኔ ለክርስቲያኖች አረ ፕሊስ አትጩ። ኧረ በእናትህ
በደንብ አስተውሉ። ስለዚህ ሐዲሱ የሚለው ፈይሰል እንዳየኸው ሴት ካያችሁ አለ፣ ሴት ካያችሁ ወደ ሚስታችሁ ተመለሱ አለ። አሁን ክርስቲያን መንገድ ላይ ሴት አሁን ከሆነ እንዴት ሊሆን ነው ያለህ? ምንድነው እሱ? መንገድ ሁሉ ሴት የምታየዋለህ። አሁን ድሮ ላይ ታውቃለህ ፈይሰል፣ ሴት ልጅ መውጣት አችልም አለ በእስልምናው። ሴት ያለ ጠባቂዋ መውጣት አችልም፣ ቤት ውስጥ ነው የምትሆነው በመሐመድ ጊዜ። ስለዚህ ድንገት አየ፣ እንደዛ አደረገ መሐመድ እና ያዘዘው ሴት ታያችሁ ወደ ሚስታችሁ ቶሎ እንትን በሉ አለ። አሁን ላይ ግን ብዙ ሴቶች መንገድ ላይ ሲወጡ ታያለህ። እግሯን፣ ባቷን፣ ጭንቅላቷን፣ ደረቷን፣ ጡቷን ታያለህ። ታዲያ እንዴት ነው እሷን ባየ ቁጥር ወደ ቤት መሮጥ አለብህ ወይ ነው? አንደኛ ለምሳሌ አንድ ሰው ትዳር የሚይዘው አላማው ራሱ ምንድን ነው? ለምሳሌ እንደዚህ ተብሏል አይደለ? በአይኑ ያየ ካመነዘረ እኩል ነው ተብሏል። ስለዚህ ያንን አንደኛ በእኛ በእስልምና ሴቶች እንደዚህ ቀና ብሎ ማየት ራሱ አይፈቀድም። ቀና ብለህ ሳይሆን አንገትን ደፍተህ ትሄዳለህ። ከቻልክ አግባ፣ ካልቻልክ ደግሞ ጾም ነው የሚለው የእኛ እምነታችን ማለት ነው። እስልምና ከቻልክ አግባ፣ ካልቻልክ ግን አትይ። ምክንያቱም ካየህ እንዳመነዘርክ ስለሚቆጠር ማለት ነው። ስለዚህ ላለማየት አጎንብሰህ ነው የምትሄደው ማለት ነው። ያው ካየህም እንትን ማለት ይቀራል እንዴ? ለምሳሌ ካያችሁ ያየህም ካመነዘረ እኩል ነው ብሏል አይደል እንዴ? ኢየሱስ ክርስቶስ ራሱ ብሏል አላለም? ፈይሰል አንዴ ሰማኛል። ፈይሰል አንዴ ታዳምጠኛለህ? ይሄ ማለት ነው ለምን እንደሆነ ታውቃለህ? ይሄ ማለት ነው ለምን እንደሆነ ታውቃለህ? አይረዳም። ለምን? ከሴጣን ነው የወጣው ማለት ነው። ሴጣን ስለሆነ ስለማይረዳ አይረዳም። ምን አገናኘው? እና አቦይ ደርጋ መጥቶ ያውራ እስኪ ጫካ ከምትሄድ አንተ ጎበዝ ጀግና ከሆንክ እኔ አሁንም ደጋግሜ የምነግርህ ማለት ነው አቦይ ደርጋ እውቀት ካላቸው ሰዎች ጋር መጣ መሐመድ አቦይ ደርጋውን የሚያውቀው ነገር የለም። መናገር ትችላለህ። በቃ ምንም የሚያውቀው ነገር የለም። አንተ አትችልማ። አንተ እነሱን አታወራቸው፣ ይነግሩሃል። አቦይ ደር ምንም የሚያውቀው ነገር የለም። ወዳጃችን አንተ ስለ ሐዲሱ ምናምን ይሄንን ከየት እንደጻፍከው ከየት እንደተረጎምከው ራሱ ይሄንን ሐዲስ አናውቀውም። እኛ እስልምና ሲያስተምረን ከዝሙት ራቅ ነው። ገብቶሃል? ከዝሙት ራቅ ነው የሚለን። አንተ ግን አታልቅስ። በቃ አለቀስክብን። እኔ ለአንተ ደከመኝ። በስመ አብ። ነገ ትጾማለህ። ነገ ትጾማለህ። ሰላማችን ነው። አዳምጠኝ። አታዳምጠኝ። ነገ ትጾማለህ። ይቅርብህ። አትጩህ እንደዚህ። ነገ ጾመኛ ነህ። ነገ ትጾማለህ። ይቅርብህ። አትጩህ እንደዚህ። እኔ ለአንተ ደከመኝ። አታወራኝ። ማውራት አችልም። እኔ ደከመኝ ለአንተ የምር እኔ ማለት ነው እኮ ያውልህ አንተ እኔ አሁንም ነግሬን ነገር ለኦርቶዶክስም ለሙስሊምም የምትሆን ሰው አይደለም። አሁን እንዴ ግልጹም ልንገርህ፣ እኔ የምሬን ነው የምልህ። ስለ ኦርቶዶክስ መጽሐፍ ቅዱስን አታውቅም። መሐመድ ሰይድ አሁን ወጣባችሁ አገብቷል። ይሄ ሁላ በፊት ህዝቡ አያውቀውም ነበረ። ለዛ ነው እንደዚህ እየተናገርክ ስሜታዊ ሆነ የምታውቀው። አሁን ሙስሊሞችም ክርስቲያኖችም ይሄን ነገር በፊት አያውቁትም ነበር። ለዛ ነው ገብቷል። ያን ነገር ለመሸፋፈን የምትሄድበት መንገድ እንደዚህ አይነት ንግግሮች እንድትናገር ያደርጋል። ከዚህ በኋላ ግን ያዋጣ አይመስለኝም። እኔ እንትን ብየዋለሁ፣ እኔ ተረድቼዋለሁ። እሱ ምን ለማለት ነው የፈለገው መሰለህ? አይ ስሜታዊ ሆኖ ነው እሱ እኮ ይሄን ጭራሽ አልቀበለውም አለ ፈይሰል። ጭራሽ መሐመድ የሚባለው ነገር ከሰደብክ አሁንም ከየት እንደምታመጣ እኛ አይደለም የሰደብነው፣ ሳይ ሙስሊም ነው የሰደበው፣ እኛ አይደለንም እንዴ? ስድብ የመሰለ እኮ አንዴ ላስረዳችሁ ሁለታችሁም። እኛ አይደለንም ይሄን ነገር ጽፈን ያመጣ ነው። ይሄ ከዛሬ 1000 1200 1300 ዓመት በፊት ተጽፎ የመጣ ስለ መሐመድ የተነገረ ነው። ምን እናርግኛ? ለምን ታነባላችሁ ነው እንዴ? እሺ ሶፍትዌር ዴቨሎፐር ታውቃለህ አይደለ? ለምሳሌ ሶፍትዌር ዴቨሎፐር ታውቃለህ? አታውቅም? ሶፍትዌር ዴቨሎፐር ምን አገናኘው ከዚህ ጋር ፈይሰል? ደግሞ ኦፍ ኮርስ አሁን እኮ ላስረዳ ነው። አሁን ለምሳሌ ቁርአንን ለምሳሌ አጣመህ ለመጻፍ ከፈለክ አሁን አንተ የራስህን ዌብሳይት እኔ መጽሐፉን ከፍትልሃለሁ ከፈለክ። እኔ አንተ መረዳት የምትፈልግ ከሆነ መጽሐፉን ከፍት። አስጨርሰኝና ትከፍልኛለህ። ከሶፍትዌር ዲቨሎፕ ጋር ተጣመመ ምናምን አይደለም ማለት ያለብህ። ይሄን ሐዲስ ቁጥር ያዝ። አንተ በራስህ ከፈለከው ቦታ ሄደህ ቼክ አድርግ። መጽሐፉ እጅ ላይ ሊኖር ይችላል። የምትተማመንበት ጎግል ሊኖር ይችላል። ኡስታዞች ያስረዱ የሰጡ ቁጥር ሊሆን ይችላል። ስለዚህ አንተ የምትጠበቅብህ ምንድነው? ይችን ቁጥር ብቻ ሂድና ይዘሃት ከዛ በኋላ አንብበህና በቃ ፔሪድ። ምንም እኮ ከኛ ጋር እኮ ለምን ትጨቃጨቃላችሁ? ኧረ በእናታችሁ ኢነርጂያችንን እየጨረሳችሁት። ማይ መጨቃጨቅ እኮ አይደለም። አሁን እዚህ ጋር ፖላይትሊ መረዳዳት አለብን እርስ በራሳችን ነው። መሐመድን ሲጀመር አሁን አግሬሲቭ እንዲሆን ያደረገው ነገር ምንድነው ካልከኝ ቅድም ያላችሁት ነገር ስናወራ
ስለ መሐመድ ክፉ ነገር እንድናወራ አንፈልግም እኛ ሙስሊሞች ኢንጀነራል ማለት ማን አወራ? ማንም አላወራም። አይ ቅድም አሁን ለምሳሌ ታክሲ ባየ ቁጥር ምናምን ስላለ እና ቆይ መሐመድ ቆይ አንዴ ፈይሰል አንድ ነገር ካነበብን በኋላ ሎጂካል አርጊውመንት የሚባል ነገር አለ። አንድ ሀዲስ አንድ መረጃ ስታነብ ከዛ በኋላ በዛ ላይ ነው አርጊው የምታደርገው ጥያቄዎችን የምትጠይቀው ማለት ነው። ስለዚህ እኛ እናነባለን እንጠይቃለን። እናንተ ናችሁ ማስረዳት ያለባችሁ። ከዛ በኋላ አይ እንደዚህ ማለት መጠየቅ የለባችሁ ማለት የለባችሁ። አይ ጠይቁ እኮ መጠየቃቸው አይከፋም። አሁን መሐመድ ለማለት የፈለገው እኔ አሁን ለምሳሌ ይሄን ክታብ አላምንበትም ብሏል አይደለ? አላምንበትም ያለው ምክንያት ለምንድን? አንደኛ እሱ ስለዚህ ክታብ ዲፕ ናውሌጅ እናንተን ለማስረዳት ብቃቱ ላይኖረው ይችላል። ያው እሱ በሚረዳበት መንገድ ይረዳዋል። ያንን ደግሞ ከሱ በተሻለ ከኛ በተሻለ መልኩ ለምሳሌ እነ ዋይደርን የመሳሰሉ እነ ዋይድ ሌሎችም አሉ አይደል? እንደዚህ ንጽጽር ላይ የሚሰሩት ከነሱ ጋር የሆነ ፕሮግራም አዘጋጅተን ለምን ተገናኝታችሁ አትወያዩም? ይሄን ሁሉ አሁን እስልምና ላይ ስህተት ካለ ለምን ከነራቸውና ከትልልቅ ሰዎች በነገራችን ላይ ለምን አንወያይም ነው? ፈይሰል ይኸውልህ እስካሁን ብዙ ማነው አቡ ሃይደርን ጠርቷል፣ እነ ያሲን ኑሩን ጠርቷል፣ መሐመድ ሰይድም እኛ ኦፕን ነው ቤታችን መጥተው መወያየት ይችላሉ። በነገራችን ላይ ማንኛውም ሰው መምጣት ይችላል። በአካል ነው እንጂ በዚህ አይደለም። እዚህ ጋር ምን ያደርጋል? ፊት ለፊት ተነጋግረን ነው። እዚህ ጋር አይደለን እኛ በአካል ምን እናደርግለታለን? አይደለም ይኸውላችሁ እንደዚህ እናድርግ። ፈሪና ስለዚህ ልትገለኝ ነው የፈለግከው እንጂ ለውይይት ለሐሳብ አይደለም ማለት ነው። ፈሪነህ የምትለው አየህ ምንድነው አልበላሽም ምን አመጣው ነው የሚባለው አይደል? ፈሪነህን ምን አመጣው እዚህ ጋር እኔ መጥፈራው አልኩ። ክርስቲያን እንደዚህ እናድርጋ። እንደዛ ከሆነ አሁን ለምሳሌ ይሄም የወፉይ ቤት ነው አይደለ? እነዛም በራሳቸው ሲሆን አሁን ለምሳሌ በመሃል የሆነ ሰው ይቀመጥና ለምሳሌ ወንድማችን ወፎይ 30 ደቂቃ ያወራል፣ የሚጠይቀውን ይጠይቃል። ከዛን ያ መካል መላሹም ደግሞ 30 ደቂቃ ያወራል፣ 30 ደቂቃ ይመልሳል። እንደዛ አድርገን እናመቻች። እሺ አንዴ እንትን በሉትና ወደ ቀድሞ አንዴ መልሰውና ረመዳን ቁርአን የወረደበት ቀን ነው አይደለ? ከድር ነው ፈይሰል ቁርአን የወረደበት ቀን ነው። ኦኬ ስንት ሰላት ነው ያለው? ስንት ሰላት ነው የምትሰግዱት በቀን? በቀን ውስጥ ምን ሰግደው የአምስት ወቅት ሰላት አለ። ሱብሒ፣ ዙሁር፣ አስር፣ መግሪብ እና ኢሻ። ኦኬ አምስቱም በቁርአን ውስጥ ተጠቅሰዋል። ሚሙት ያዘብኝ መሰለኝ። ምን አልከኝ? አምስቱም በቁርአን ውስጥ ተጠቅሰዋል። አምስቱ ለምሳሌ በቁርአን ስፔሲፊክ ቦታውን ባላውቀውም እንኳን ግን እንትን ተብሏል። አሁን ለምሳሌ ቁርአን ከእስልምና መሰረቶቹ አንዱ ሰላት ነው። እሺ ሰላት ዘካ ማውጣት፣ ሐጅ ማድረግ፣ መጽዋት መስጠት ማለት ነው። ዘካ የሚባለው ያ ነው፣ መጽዋት መስጠት። አይ ኖ እኔ ሰላት ላይ እና ሰላት ላይ አምስት ጊዜ ከነዛ ውስጥ ከምሰሶቹ ውስጥ አንዱ ነው ሰላት ከእስልምና መሰረቶች ውስጥ። ስለዚህ በቁርአን ተጠቅሷል አይደል? ኦፍ ኮርስ። ኦኬ ሰላትን መሐመድ መቼ ነው የተቀበለው? መቼ ነው የተቀበለው? ያው ቡራቅ እንትን ሰምተሃል? ለምሳሌ እስራና ሚራጅ የሚባል ነገር አለ። እስራና ሚራጅ የሚባል ነገር አለ። ሰምተህ ታውቃለህ ስለሱ? እሺ ችግር የለውም እሱ ሰምቻለሁ። ቁርአን መቼ ነው የወረደው? ቅድም አወራን እኮ። ቅድም ቁርአን የወረደው በረመዳን ወር ነው። ነብያችን ሰለላሁ ዐለይሂ ወሰለም ሰላትን የተቀበሉት ደግሞ ወደ አላህ ሄደው ነው ሰላትን ይዘው የመጡት። ያኔ ቁርአን ማን ያወረደው? ምኑን? ቁርአኑን ማን ያወረደው? አላህ ነው። አላህ በዋህይ አማካኝነት ነው ለረሱላችን ሰለላሁ ዐለይሂ ወሰለም የሰጣቸው። በማን አድርጎ? ጅብሪል። ኦኬ ጅብሪል ያመጣው ቁርአን ስንት ረመዳን ነው ያለው? አንድ ረመዳን ነው ያለው። ሶሪ ስንት ሰላት ነው ያለው? አምስት ነገር ቅድም ነገርኩህ እንዴ? የአምስት ሰላት አለ። እስጉድ አምስት። ቁርአኑ የመጣው ጅብሪል ያወረደው ቁርአን መሐመድ በሚራጅ ከተጓዘ በኋላ ከመጓዙ በፊት ቁርአን የወረደው
እሱን ስቴፑን አላውቅም፣ ግን እንደዛ እንደሆነ ማውቃለሁ። ባይዘዌ ማለት ነው። እዚህ ጋር እኔ ሳወራ እኔ አንድ ጊዜ ብቻ እና እኔ እዚህ ጋር ሳወራ እኔ እውቀት ላይኖረኝ ይችላል፣ ግን የእኔ እውቀት የለኝም ማለት ደግሞ እስልምና ችግር አለበት ማለት እንዳልሆነ ሌሎች እንዲረዱ እፈልጋለሁ። አይ ችግር የለውም። ይሄንኛውን ብታውቀው ቀጥታ እስልምናን እንዴት እንደምቀርብረው ላሳየ ነበረ። ይህን ቶፒክ ብታውቀው ስቴፑን አውቃለሁ ብለህ ብትናገር አቅልልለትና ቀጥል። ክርስቲያን እኔ ገና አሁን እየተማርኩ ነው። በደንብ የምናወራበት እኔ ብዙ መጽሐፎችን እያነበብኩ ነው። እኔ አንዴ ክርስቲያን ወንድሞቻችን ባትሳደቡ አሪፍ ነው። ኮመንት የሚጽፉ ሰዎች እኛ ሃይማኖት ነክ አይደለ ማንም አይሳደብም። አትሳደቡ። ኮሜንት ላይ የምትሳደቡ ካላችሁ አንተ ንገራቸው እንዳይሳደቡ፣ ከስር እንዳይጽፉ ኮሜንት ላይ ንገራቸው እንዳትሳደቡ። ፈይሰል ሃይላይት ልስጥ። እሺ በሚራጅ ጉዞ ላይ ሄዶ ቁርአንን አስቀነሰ ተብሎ ይታመናል አይደል? ሶሪ ሶላትን አስቀነሰ ተብሎ ይታመናል አይደል? ከ50 ወደ 5 እንደመለሰው ኦልራይት። ቁርአን ደግሞ በረመዳን ወር ላይ ወደ ቅርቢቱም ሰማይ በአንዴ ነው የወረደው አይደለ? እንደዛ ይታመናል። እንዴት በረመዳን ወር ላይ አውርዶታል አላህ አይደለ? በጅብሪል አማካኝነት ነው። በለይለቱል ቀድር ነው የወረደው ቁርአን አይደለ? አይ በለይለቱል ቀድር የሚል ነገር አለም፣ ግን ብቻ ሸህሩ ረመዳን አለዚ ምናምን ብሎ ከዛ በረመዳን እንደወረደ ነው። ሱራ 97ን ክፈተው አንዴ። ሱራ 97 5 ነው ያለው። ሱራ 97 አሁን አጠገብ የለም። አንተ ክርስቲያን ክፈተልኝ እስኪ። ሱራ 97 ወደ ላይ ስክሮል አድርገው። እሺ ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ኸይሩን ሚን አልፊ ሸህር። ትንሽ ከፍ አድርገው ወደ ላይ ተነዘሉል መላኢከቱ ወሩህ ፊሃ ቢኢዝኒ ረቢሂም ሐታ መጥለዒል ፈጅር። እስኪ ትርጉሙን ላንብበው። ወደ ታች አድርግልኝ። እሺ እኛ ቁርአንን ወሳኝቱም ሌሊት ተወረደ ነው። እሺ ከዛስ ወሳኝቱም ሌሊት ምን እንደሆነች ምን አስታወቀ? ወሳኝቱም ሌሊት ከወር በላጭ ናት። ኦኬ ከዛን ከፍ አድርገው ወደ ላይ። በእርሷ ውስጥ መላእክትና መንፈስም በጌታው ፍቃድ በነገሩ ሁሉ ይወርዳሉ። እርሷ እስከ መውጣት ድረስ ሰላም ብቻ ናት ይላል። እሺ አሁን እዚህ ጋር እኮ ስለ ቁርአን መውረዱን ነው እንደ የሚናገረው አይደለም እኮ። ምንድነው እሱ የሚናገረው? ቁርአን በለይለቱል ቀድር አይደለም የወረደው? እስኪ አማርኛውን እስኪ አንብቦ ወደ እኛ ቁርአንን በመሰኛይቱ ሌሊት አወረድ ነው። እሺ ስለዚህ ምንድነው የወረደው? ምን እንደሆነች ማንም ምን አሳወቀህ ነው? ምን አሳወቀ? ቻሌንጅ እያደረገ ነው። ኦኬ መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ከፍ አድርገው። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። እርሷ እስከ ጎህ መውጣት ድረስ ሰላም ብቻ ናት ይላል። መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች አለ። ለይለቱል ቀድር ነው። ሳውዲ አይደለም ያለው፣ ኢትዮጵያዊ ነኝ። እናታችሁ ትበዳ። እኔ ኢትዮጵያዊ ነኝ። ጥርት አልኩኝ ኢትዮጵያዊ ነኝ። እዚህ ጋር አረብ ሀገር አይደለም። እኔ አረብ አይደለም መሰለኝ። ከስር ለሚሳደቡት ነው መሰለኝ። ከስር አትሳደቡ በላቸው ልጆቹን። አሁን ይሄ ለይለቱል ቀድር ማለት አሁን ለምሳሌ ረመዳን ላይ የምትመጣ ሌሊት አለች ወይ በሁለተኛ በ10 30 ቀን አይደለኛ ምን ጾመው ከስሩ በ20ኛው ስለዚህ በሷ ላይ ምንድነው የወረደው? መካከል ያለ በሷ ላይ ቁርአን ወርዷል አይደለ? ቁርአንን አወረድ ነው እኮ ሚላል እንዴ? ቁርአንን አወረድ ነው ይላል። እንግዲህ ተፍሲሩ ይላል። ሜቢ ፈርዘር ከፈለክ አይ ተፍሲሩ አንዳንድ ጊዜ ሱራ እሺ ችግር የለውም። ሱራ 44 ከቁጥር 1 ክፈትልኝ።
ቁጥር 2 ላይ አብራሪ በሆነ መጽሐፍ እንምላለን። አብራሪ የተባለው መጽሐፍ ማን ነው? እሱ እንትና ፈይሰል አላህ የሚምልበት አብራሪው መጽሐፍ የትኛው ነው? ቁርአን ነው። ኦኬ ቁርአንን ነው። አብራሪ በሆነው መጽሐፍ እንምላለን እኛ በተባረከች ሌሊት ውስጥ አወረድነው እኛ አስፈራሪዎች ነበርን ይላል። ስለዚህ በመወሰኛይቱ በዛች ሌሊት የወረደው ማን ነው? ቁርአን ነው ማለት ነው። አንተ ባልከው መሰረት እሺ ትስማማለህ? እንዴት አላምን? ድብና አድርጌ ነው በደንብ። ስለዚህ በመወሰኛይቱ ሌሊት በለይለቱል ቀድር ቁርአን ወርዷል ማለት ነው። ተፍሲሩ እንደዛ ካለ ኦልራይት ተፍሲሩ ብቻ ሳይሆን ግልጽ እኮ ነው። እዚህ ላይ ከተስማማን ከዛ በለይለቱል ቀድር ላይ ቁርአን ከወረደ በቁርአን ውስጥ ደግሞ ሰላት 5 ካለ ቁርአን ከወረደ በኋላ ነው መሐመድ የወጣው ወይንስ ቁርአን ከመውረዱ በፊት ብዬ ጠይቄሃለሁ። ምክንያቱም ኦብቪየስሊ ቁርአን ከወረደ በኋላ ነው የሚሆነው። ምክንያቱም ነቢይ ከሆነ በኋላ ነው የወጣው እሱ አይደለ? ነቢይ ከመሆኑ በፊት አይደለ? እንደዛ ከሆነ ደግሞ በቁርአን ውስጥ 5 ሰላት ነው ያለው ብለኸኛል። ሙሐመድ እዛ ሄዶ ከ50 ወደ 5 አስቀነሰ የሚለው ተረት ተረት ይሆናል ማለት ነው። አስቀድሞ ሆኖ 5 ነው የወረደው ማለትማ ግልጽ ነው። አሁን ማን ነው ቀድሞ የወረደው የሚል አለ? ቁርአን ሳይሆን ነብይ ሳይሆን ለሙሐመድ ድረስ ቁርአኖች ይውል። አሁን ለምሳሌ የሆነ ክስተትን በመመልከት ነው አንዳንድ የቁርአን አያዎች የሚወርዱት። የሆነ ነገርን ነብይ ከሆነ በኋላ ነው። ነብይ ሳይሆን ነው እንዴስ ወደ አርሽ ወደ እንትን ሄደ ወደ 7ኛ ሰማይ ሄደው ነብይ ሳይሆን ነው እንዴ? ነብይ ከሆነ በኋላ ነው ትእዛዙን ለማምጣት ነው የሄደው። ስለዚህ ቁርአን ከወረደለት በኋላ ማለት ነው። ይውል ቁርአን እንዴት እንደወረደ ልንገርህ። በቃ እሺ ያው በለይለቱል ቀድር ቢወርድም አሁን አንዳንድ አያዎች እንዴት ወርደዋል? የሆነ ክስተት ሲፈጠር አላህ ለምሳሌ በባለፈው ትላንትና ነው ከትላንትና ወዲያ ስንወያይ አብደላህ የሚባል ሰሃባ አንድ ካፊር ገደለና ስለዚህ ያንን ካፊር በጾመን ነበረም ወይ ለምን ገደልከ ብለው ረሱላችን ሰለላሁ ዐለይሂ ወሰለም ሲቆጡት የሆነ አያ ደግሞ በዛው ልክ ደግሞ ወርደዋል። ምክንያቱም አላህ ሱብሃነሁ ወተዓላ ያንን ነገር ትክክል ነው ብሎ ስለሚያምን ቁርአን ለምሳሌ ፈይሰል እሱ ራሱ አስቀድሞ ጅብሪል ዞት የመጣው ማለት ነው። ዞት የመጣው ነበረ ተዛ ወዲያ ወረደው። ስለዚህ እንደዛ ከሆነ ሙሐመድ ሄዶ አስቀነሰልን ምናምን የሚለው ውድቅ ይሆንና ምን ይሆናል? አስቀድሞውኑ ጅብሪል ዞት የመጣው ስንት ይሆናል? 50 ሰላት ሳይሆን 5 ሰላት ነበረ። ሙሐመድ እዛ ድረስ ለፍቶ ከ50 ወደ 5 አስቀነሰ የሚለው ተረት ተረት ይሆናል። ምክንያቱም ጅብሪል ኦልሬዲ ዞት የመጣው 5 ስለነበረ ያስቀነሰው ጅብሪል ጋር ሳይሆን አላህ ጋር ነው አስቀነሰ ብላችሁ የምታምኑት፣ ጅብሪልን አይደለም የምታምኑት። ጅብሪል ዞት የመጣው ደግሞ ስንት ነው? 50 ከሆነ አሌስ ጅብሪል አስቀርቶታል ማለት ነው። አይ 5 ነው ካላችሁ ማለት ተሆነ ደግሞ መሐመድ አስቀነሰ የሚለው ውድቅ ይሆናል። አስቀድሞ ነው 5 ስለመጣ። ኦኬ ስለዚህ ማን እንደቀደመ ማወቅ አለብን። አሁን ቁርአን ነው ቀድሞ የወረደው ወይስ ነቢያችንን ሰለላሁ ዐለይሂ ወሰለም ነው ወደ አርሽ ጉዞ ያደረጉት የሚለውን ነገር እሱን ማወቅ አለብኝ። እኔ አሁን ለምሳሌ ይሄን ነገር አክሴፕት ለማድረግ ቀላል ነው። መሐመድ ወደ ሚራጅ የተጓዘው መዲና ነው መካ ነው? ከበይተል መቅደስ ይሄ አሁን ፍልስጤም ውስጥ በምትገኘው ከመካ ነው ከመዲና? ከመካ ነው ከመዲና? ምን ያደርገው የተጓዘው? መካ መሰለኝ። መዲና ነው። እሺ ይሁን አይደለ? ስለዚህ ነብይ ከሆነ በኋላ ነው። ነብይ ከሆነ በኋላ ነው የሄደው ማለት ነው ወደ ላይ። አዎ እሺ ማስረጃ ካለ ብትሰጠኝ። ማስረጃ ምን ልስጥህ? ሜቢ ሚራጅን ጉዞ የዘገበችልህ ራሱ እኮ አይሻ አይደለች? አይ አሁን ለምሳሌ ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አርሽ ከመጓዛቸው በፊት ማን ነው የቀደመው የሚለውን ማለት ነው። ኦኬ የሌሊት ጉዞ መካ ላይ ነው የተጓዘው? ኦኬ መካ ነው መሰለኝ።
እኔ እስከማውቀው ድረስ የሌሊትን ጉዞ የተጓዘው በመስጂድ አልአቅሳ የሚባል አሁን ፍልስጤም ውስጥ የሚገኘው በመስጂድ በዛ አድርጎ ነው ከመልአኩ ጅብሪል ወደ ሰማይ ያቀኑት በቡራቅ አማካኝነት። ቡራቅ ማለት ያው የፈረስ ስም ነው። ያ ስለዚህ ነብይ ከሆነ በኋላ ነው አይደል የተጓዘው? ኤኒዌይስ እኮ እሱን ማወቅ አለብኝ። እሱን ከሆነ በኋላ ነው ወይስ አይደለም የሚለውን ማስረጃ እንድትሰጠኝ ነው እኔ የፈለኩት። ምን ልስነከ ነብይ ከመሆኑ በፊት እኮ ምንም የሚያውቀው ነገር የለም። ሱራ 93 ከመውረዱ በፊት እኮ ምንም የሚያውቀው ነገር የለም። ነብይ ሳይደረግ እንዴት ሰማይ ላይ ሄዶ ይመጣል? ነብይ መሆኑን ሳያውቀው ምንም አታውቅም ነብይ ትሆናለህ ተብሎ ከዛ በኋላ ነብይ ከሆነ በኋላ ነው የሚጓዘው እንጂ የቃል ብቻ ከሆነማ አስቸጋሪ ይሆናል። ተብራርቶ ተቀመጠው ማለት ነው። ቆይ መሐመድ ነብይ ሳይሆን የተጓዘው ብለህ ነው የምታምነው? መሐመድም ነብይ ሳይሆን በኋላ ነው። ግን እኔ የምነግርህ ነገር እዚህ ላይ ለማብራራት ያህል ማለት ነው። አይ ቀላል እኮ ነው በነገራችን ላይ። ቆይ አምሳም ሆነ አምስት አውቃት ሶላት በቁርአን ውስጥ ያልተብራራው ማለት ነው። አንዴ መሐመድ ኤኒዌይስ ይሄንን እናጥራው። መሐመድ ነብይ ሳይሆን ሰማይ ቤት ሄዶ ጅብሪልን አግኝቶ እነ ሙሳን አግኝቶ እንትና ሰላት አስቀንሶ ሊመጣ አይችልም ነብይ ሳይሆን። ይሄ በጣም ቀላል ሎጂክ መሰለኝ። ፈይሰል እንዴት እንዳልገባ ባላቅም፣ ምክንያቱም ነብይ ገና ሳይሆን ሰማይ ቤት ሄዶ አላህን ታላቅ ጋር ሄዶ እንትን ብሎ ሰላት ቀንስልኝ እንዴት ሊለው ይችላል? ነብዩ ኦልሬዲ ሳይሆን መገለጽ ሳይመጣለት እንዴት ሰማይ ላይ ስለሄድ ይቻለ? እንዴት ሰላትን ቀንስ ኡመቶች አይችሉም እያለ ይከራከር ይችላል ነብይ ሳይሆን? አይ ዶንት ኖ ሜቢ በምን ላስረዳ እንደምችል ባላቅም ግልጽ ይመስለኛል ሐሳቡ። ፈይሰል አልገባህም አሁንም? ነገር ላይ ስለማለቀው ማስረጃ ነበር ያልኩት። ሰላቱን ለኡመቱ ነበር አይደል ያስቀነሰው? ሰላቱን ለኡመቶቹ ነው ያስቀነሰው አይደል? እንዴት ነው መሰለህ? ሰላትን ያስቀነሰው አርሽ ከወጣ በኋላ የበፊት ለኡመቶቹ ነው ያስቀነሰው አይደል? ለኡመቶቹ ነው ያስቀነሰው። ቆይ አንድ ጊዜ በፊት የነበሩ ነብያቶች አሉ አይደለ? እነ ሙሴ እነ አብርሃም ወይም ደግሞ ኢብራሂም ነብዩላህ ኢብራሂም ማለት ነው። እና የኔ ኡመትም ከዚህ በላይ ሰላት ይሄን ያህል ነበረ። ስለዚህ አሁን ያንተ ኡመት ይሄን መሸከም ስለማይችል አቃልለት ብለው በእሱ ምክር ማለት ነው በዛ በፊት በነበረው ነብይ አማካኝነት አላህን ይቀንስልህ ብሎ አላህ ጋር 5 ጊዜ ተመላልሰው ነው ወደ አምስት እንትን ያደረጉት ማለት ነው። እያቀናነስ አሁን እንደዚህ አስቀንሽ መጥቻለሁ ሲላቸው ነብያችንን የኛ ነብይ ይሄን ያክል አስቀንሻለሁ ሲላቸው ያላቃል ይለወጣል እንዴ? ፈይሰል ያላቃል ይለወጣል እንዴ? ያላቃል ይለወጣል። ለምሳሌ ያለ ቃል ይለወጣል ወይ? ለውዶቹ ከሆነ ሜሴንጀር አድርጎ ሚሊከው ሲጀመር አላማው ለምንድን ነው? ቃል አትለወጥም ይላል እኮ ቃል አትለወጥም ያለው ያኔ ይሄ ነገር ተግባራዊ ነገር ሳይሆን በፊት በነብዮቹ በእንትኖች አማካኝነት በፊት በነበሩ ነብያቶች አማካኝነት ሰላትን እንዲቀነስለት ሆኗል ማለት ነው። ኦኬ የሞቱ ሰዎች ያገለግላሉ ይጠቅማሉ ማለት ነው እኮ አሁን አስሮሃል አንተ ማምለጫ የለህም። እና አሁን ደስ አይደለም። ታቆይ እኔ ልመልስልህ። አሁን አሁን እየሳብክ አስገብተኸዋል ማለት ነው። መውጫ የለውም ባንተ ማለት ነው። ገባ? ነብያችን ወህይ ናቸው። በቃ በኋላ ራሳቸው ወይ ያደረካቸው አንተ ነው ወይ ናቸው ማለት ነው። ራሳቸው ሪሳላ ናቸው። ራሳቸው ያን ሶላቱን 55ም ተብሎ በቁርአን ያልተዘረዘረው ራሳቸው እንዳብራሩት ነው። አርሽ ወጥ የተባለው ስለዚህ ቁርአኑ ላይ የለም። ሄደው ከዛ ቦታ ላይ ሄደው ስለዚህ ሰላቱ ቁርአን ላይ የለም ማለት ነው። ሐዲስ ላይ ነው የምናገኘው። ሶላቱ አለ ግን ማብራሪያው የለም። ልመልስልህ በእናትህ አንዴ ቆይ እስኪ እፎይ እሺ ልመልስልህ። እዛ ወጥተዋል የሚል የለም። አልወጡም የለም። ያንተ ደግሞ ከፋ። አንደኛው ቁርአን ላይ ሰው ሐዲስ ላይ አይደል? ከድር ደግሞ የለም። በእርግጥ የለም አልወጡም። ቁርአን ላይ ወጥተው አስቀነሱ የሚል አንድ ጥቅስ የለም። አልወጡም። ያን አለ። አይሻም እኮ ብዙ ነገሮችን እኮ እኔ ጋር ነበር ምናምን የሚል ይሄን የሚወጣ ከኔ ጋር ነበር የዛን ተይቶ አድሯል ብላለች አይደል?
አዎ ግን እኛ ደግሞ ነብይ ስለሆኑ ለኛ ሪሳላዎቻችን ስለሆኑ እኛ ደግሞ እናምናለን ማለት ነው። እናምናለን። አይሆንማ። አንደኛ እኔ ቤት ነው ያለው የትም አልወጣም ብላለች። ሁለተኛ ቁርአን ላይ መረጃ የለም ይሄ። ሶስተኛ ታሪኩ በራሱ የሚጋጭ ነው። አንዴ ሙሳን መቃብር ውስጥ አገኘሁት ይላል፣ አንዴ ሰማይ ላይ አገኘሁት ይላል። ሙሳ ቀንስ አስባለኝ ይላል፣ ሌላ ነው። ከታሪክ አንጻር ስናየው ደግሞ ቤተል መቅዲስ ሄዶ በቡራቅ ፈረሷን በር ላይ አስሯት ውስጥ ገብቶ ስላሰገደ ብላችሁ ሰግዶ ወጣ ብላችሁ ታምናላችሁ? የለም። ቤተ መቅደሱ በዛ ዘመን ላይ ፈርሶ አመድ ነው። የለም ቤተ መቅደስ ከነ መስጊድ አላስቃ በዛን ሰዓት ላይ የለም። በሰባኛው እንትን ላይ ሮማኖች አፈርሰውታል። ምንም ነገር የለም። ስለዚህ ውስጥ ገብቶ ሰገደ። መስጊድ ለቅሳ እኮ ነበረ። የለም አይደለም። ከክርስቲያኖች ሎክ ፈይሰል ከክርስቲያኖች አይደለም የሙስሊሞች ታሪኮችን ቼክ አድርግና ነው እንደሌለ እነሱ ራሱ ይነግሩሃል። በጊዜው መስጊድ ለቅሳ እንደሌለ በዛ ጊዜ ነብዩላህ እንደውም መስጊድ ለቅሳን የገነባው ማን ነው ታውቃለህ? እሱን ማን ነው? አንተ እየሳበ ሌላ ቦታ ነው የሚያስገባህ። አንተም ባጭሩ አስቁሙ። ፈይሰል ምን ታደርጋለህ መሰለህ? ታሪኮችን አንብብ። በኢየሩሳሌም እንትኑ ቤተ መቅደሱ መቼ ነው የፈረሰው በልና ጎግል አድርግ። የክርስቲያኖችን አለም የሙስሊሞችን ሶርስ ራሱ ቼክ አድርገው እስቲ ፈርሶ ነበር አልፈረሰም በል። አይ ቲንክ ቢኒ በዚህ ላይ መጣ ከሆነ ሜቢ ሙስሊሞች አልፈረሰም ይሏሉ እንዴ ስኮላሮች እንደዚህ እርሳቸው ክርስቲያኖች በእነሱ ግን በአብዱ መሊክ የእሱ ልጅ ነው እንደሰራው የሚናገር እንትን አለ ከሆነ እንደዛ የሚናገር እሱ በኋላ ነው ከመሐመድ በኋላ ተስንት በኋላ መጥቶ ነው የበፊቱ ግን እንደፈረሰ አይ ቲንክ ኢብን ከሲር ላይ እንደዚህ ያስቀምጠዋል እንደሌለ ማለት ነው። ምን ላይ እንደሆነ የበፊቱ ፈርሶ ነው አይሁዶች ናቸው ክርስቲያኖች አንድ ያደረጉ በሰባኛው ሴንቸሪ ላይ አቃጥለዋታል። ኢየሩሳሌም ምንም የለም። ሮም አቃጥላቸዋል። ቤተ መቅደስ የሚባል የላቸውም እነሱ በሰባኛው ላይ ነው የጠፋው። ስለዚህ የትኛውም ታሪክ ቼክ ብታደርግ ይህን ማንም ይነግርሃል። አይሁዶችንም ብጠይቃቸው ይነግረዋል። መቼ እንደፈረሰ መቼ እንደተሰራ ይነግረዋል። ስለዚህ በእስልምናውም ዳግም ማሸን የተሰራው ይታወቃል ማለት ነው። ስለዚህ ይሄ ማለት አሁን ይኸውልህ አሁን ጠብቀው አይኖረውታል እኮ ከእንትን ማለት ነው። ይኸውልህ አሁን ለምሳሌ መስጊድ ለቅሳ ከዛ በፊት ነበረ ማለት እስልምናም ከዛ በፊት ነበረ ማለት ነው። አሁን አንዳንድ ወገኖቻችን ፈይሰል አላስካ የሚባል የለም። መስጊድ አላስካ የሚባል የለም በታሪኩ። ቤተ መቅደስ ውስጥ ነው ገባን የምትሉት እኮ። መስጊድ አላስካ ማለት ሩቁ መስጊድ ማለት ነው። አይምን ሩቁ መስገጃ ቦታ ማለት ነው። ሩቅ የት ነው ሩቁ? ቁርአን ላይ ትንፈሻ አይልም። መስጊድ ምንድነው እሱ? አላስካ የት ነው? የት ሀገር ነው? አሜሪካ፣ ካናዳ፣ ዱባይ፣ ፍልስጤም ውስጥ ነው የሚገኘው። ቁርአን እንደዛ ይላል። ለዚህ ለትናንሽ ነገሮች እኮ ቁርአን እንትን ዲፕ ላያብራራው ይችላል፣ ግን ሐዲስ ላይ ይኖራል። ዋናው መስጊድ ሙሐመድ ሄዶ ሰላትን ከ50 ወደ 5 ያመጣበት ታምር ያደረገበት ተራ ነገር ስለሆነ ቁርአን አላብራራውም። ከባዱ ነገር እንዴት ወሲብ ማድረግ እንዳለባችሁ ነው ብሎ ነው። አይደለም ተራ ነገር እኮ አይደለም። ወሲብ አትበል የምታስረዳ ነገር በስነ ነገር እኮ ማለት አይደለም። ይኸውልህ ያን ነገር ላያብራራው ይችላል እኮ በስነ ስርዓቱ እንትን በል። ወሲብ ምናምን አትበል። ማስረዳት ካለብህ የድቃላ ልጅ አንዴ መሐመድ ምን ድድም እና የኔ ሐሳብ ቢዳጣም ነው እኮ አንተም መጀመሪያ እንትን በለው ማለት ነው። መጀመሪያ ተራ ነገር ነው ያልከው አይደለም። ነጥብ ሊያስጥልህ ነው እሱ። ተራ ነገር እኮ አይደለም። ይኸውልህ ያን ነገር ዲፕሊ ሊያብራራው ይችላል ነው። አሁን ለምሳሌ ቅድም ፕሊዝ ቆይ አንዴ፣ ምክንያቱም ከሴቶች ጋር የተያያዘ በጣም ቁርአን ተራርቷል።
ቁርአን እስቲ በደንብ ለምሳሌ እንዴት ወሲብ ማድረግ አለብህ ብሎ ተብራርቶ ተአምር የተደረገበትን ከ50 ወደ 5 ሰላት የተቀነሰበትን ዋና የእምነት እንትን ማዕዘን የሆነውን እንኳን ካላብራራ ቁርአን ምንድነው ታዲያ? እሱ ለሴቶች ክብር እንዳለው እየገለጸ ነው። እዚህ ጋር ስለ ወሲብ ምናምን ከገለጸ ስለ ሴቶች ምን ያህል ሪስፔክት እንዳለው እስልምና እየነገረ ነው። ግን ይሄ የለም ሳይሆን ኪብርኪ ነገር እያልኩ አይደለም። ያን ነገር ኪታብ ላይ በደንብ ሊብራራ ይችላል። አንዴ ስለዚህ ሱራ 2:223 ላይ እንዴት አድርገህ ማረስ እንዳለብህ እንጂ እሷን ፍቃድ አይደለም የነገረ። ይሄ ቁርአን የወረደው ሴቷ አልፈልግም እንደዚህ አይነት ብላ ስትል የወረደ ነው። ሎክ ሴቷ አልፈልግም እንደዚህ ወሲብ ማድረግ ስትል የወረደ ነው። አንቺ ማነሽና ወንዱ የወንዱ እርሻ ነሽ መታረስ አለብሽ ብሎ የወረደ ነው። ክብር ስለሰጣት አይደለም። ሱራ 4:20 ላይ ደግሞ ሴቶቻችሁ ሚስትን በሚስት ቦታ መለወጥ ብትፈልጉ ለምትለወጠው ገንዘብ ስጧት። ስለዚህ ሴትን በገንዘብ መለወጥ ለሴት ልጅ ክብር መስጠት አይደለም። ሱረት ጠለቅ ላይ ደግሞ 4ኛው አያ ላይ ህፃናትን እንኳን አግብቶ ወሲብ አድርጎ መፍትን ይቻላል ብሏል። ይሄ ሴትን ስለማክበር አይደለም። ማስረጃ ስጠኝ። ይኸው አሁን ላወራኸው ማስረጃ እንድትሰጠኝ ይፈልጋለሁ። ይኸው በሚስትም ስፍራ ሚስት መለወጥ ብትፈልጉ ለምትለወጠው ለአንደኛይቱ የምትፈታው ወይም ገንዘብ ስጧት። ጥሎሽ ማለት እኮ ነው። ጥሎሽ ማለት እኮ ነው። ይሄ ማለት ምንድነው? ጥሎሽ ሚስትን ሴትን ለመለወጥ ገንዘብ መስጠትና ሌላ ማግባት ምን ልዋጭ ሌላ ማግባት አይደለም። ይሄ አሁን ለምሳሌ አንተ ስታገባ ለምስትህ የግድ ጥሎሽ ወይም ደግሞ ግብር የሚባል ነገር አለ። ስለዚህ ያንን ለቤተሰብ መስጠት አለብህ እያለህ ነው። ለምታገባት አይደለም መለወጥ ልዋጭ ታውቃለህ አንተ? ይኸውልህ ጥሬ ቃሉን ነው አንተ ያዝከው። ልዋጭ ታውቃለህ? ለምሳሌ ኒካ አይደለም ልዋጭ ኒካ ሳይሆን ልዋጭ። ቆይ እሺ፣ አንተ ለምሳሌ ምስት ስታገባ ለምስት ለቤተሰብ የምትከፍለው ክፍያ ምንድን ነው የሚባለው? ጥሎሽ አይደል የሚባለው? ልዋጭና ጥሎሽ ምን አገናኘው እኮ? እንደዛ ይኸውልህ ልዋጭን ለማለት የፈለገው ይኸውልህ፣ አንደኛ ተፍሲሩ ልክ ላይሆን ይችላል፣ ግን ከቤት ልታባርራት እኮ ነው ፈይሰልዬ፣ ከቤት እንድታባርራት እኮ ነው። ገንዘብ ሰጥተሃት ከዛ ገንዘብ ሳትወስድ አባራት እያለህ እኮ ነው። ፍትሃት እኮ ነው። ኔቨር ሲጀመር እስልምና ፍትሃት አይልህም። ከተመቸ ካልተመቸ ከተስማማ ከሷ ጋር እየተቃጠል ከመኖር የለብህም። በእርግጥ ግን እየተስማማ አብረህ እየኖርክ ሌላ ምስት ደርብ እስከ 4 ማግባት ይቻላል። ለምሳሌ በእኛ እምነት አሁን ለምሳሌ 4 ለምንድን ነው የሚፈቀደው ሊሉ ይችላሉ። አሁን ባለው ስታቲስቲክስ መረጃ መሰረት ለምሳሌ ማለት ነው ገንዘብ ካለ 4 ማግባት ትችላለህ። ክፍር ቁጥር የሌላቸው 20ም 30ም 5ም 2ም ባሪያዎችን ደግሞ እንደዚህ ወሲብ ማድረግ ትችላለህ። እሱን አልጠየቅንም። ይሄ ስለመለወጥ የሚያወራ ነው። ወደ ዋናው ፖይንት እንመለስ ነው። ይብቃል። እሺ እንደዚህ እናድርግ። አሁን ምን አለ መሰለህ እፎይ፣ ነገ ትገባላችሁ። እኔ ነገ ከተራውይ በኋላ ይመቸኛል። የሆነ ርዕስ ስጠኝና እኔ በዛ ርዕስ ዲፕ ነገር አውቄ በዛ ነገር እውቀት ኖሮኝ ለአንተ መልስ እንድሰጥህ የሆነ ርዕስ ስጠኝና ከዛ እኔ በዛ ነገር ላይ ሬዲ ሆኜ እመጣለሁ። ያው አሁን እናንተ ባወራችሁት ብቻ ነው አሁን እኛ ይሄን ያለ ነው። ዝግጅትም የለም ማለት ነው። አብሽር በቃ እናወራለን። ተራዊን ስንት ሰዓት ነው የምትሰግዱት? ያው ከኢሻ እስከ 4 ሰዓት ባለው እኔ ከ4 ሰዓት በኋላ ኦልሬዲ ቤት ደርሳለሁ። ከ4 ሰዓት በኋላ እገባለሁ እመጣለሁ። በቁርአን ላይ ተጠቅሷል ተራዊ ስገድ የሚል? እሱ አይመለከትህም። እሱ ስለሌላ ነገር አውራ። አይመለከትህም። ቆይ ማም እሱ አይመለከትህም። ስለእንደዚህ ይሄ ልጅ ሱና ነው። ይኸውልህ ተራዊ መስገድ ማለት ነው የረሱላችን ሰለላሁ ዐለይሂ ወሰለም ስገዱ ብሎናል፣ እንሰግዳለን። ስለሱ ሳይሆን አሁን ነገ ስለሆነ ሪስ ከፈለከ በውስጥ አውርቼ ነበር። እሺ በውስጥ ተበለኝና በዛ ሪስ ላይ እኔ በደንብ እውቀት እንትን ሸምቼ እመጣለሁ። እሺ በቃ አብሽር። በውስጥ እናወራለን። እሺ ተፈልላለሁ። ስታይል በቃ ፒስ ጉድ ናይት። ሰላም ሁኑልኝ። በርታሽ። ያ እንግዲህ ብዙ የምናነሳቸው ነጥቦች ነበሩ። አክቹዋሊ ችግር የለውም። ለዛሬ ብቃን እንገባባቸዋለን። ሰሞኑንም ለዛሬ ቢበቃን እንግዲህ
ያ ቢኒ እና ቃል ካለ አንድ ነገር ልነግረው ነበር። መሐመድ ደህና ነህ ግን? እሺ አለ። እንዴት ነህ? ሰላም ነህ? አለ። ጉሮሮ ተዘጋ በእናትህ። በጣም ነው የሚያስጠላው። ሃይማኖተኛ አሁን ሃይማኖት ተሳዳቢ አይደለንም፣ ግን ሃይማኖት ሲነካ ደግሞ አንተ ምን ምሳሌ እኔ ክርስትናን መስደብ አልችልም። አብሬ ወንድሞቼ ጓደኞቼ ስላሉ ስለ ክርስትና እኔ እንደዚህ ነው ብያልሰል መሐመድ የፈለገውን ነገር ቢያደርግ መሐመድ እንደዚህ ነው ሸርሙጣ ነው ማለት አችልም። በቃ ውቀቱ ካለ በስነ ስርዓት ማስረዳት ይችላል። መሐመድ አላለም እኮ እንደዛ መሐመድ ሸርሙጣ ነው ምናምን እያልክ ነው ሴት ምናምን እያልክ አንተ አንተ ብቃቱ ካለ ማስረዳት ነው ያለብህ እንጂ አንተ እንደዚህ ሸርሙጣ ምናምን ሴትን ሲያገላብጥ 5-6 ሴት እያየ ምናምን ማለት አይደለም። ውቀቱ ካለ ይሄንን አይደለም ስለ መግባር ባለው ነገር እሺ ሶሪ በቃ ውቀት ካላቸው ሰዎች ቀርበህ ማስረዳት አለብህ። እሺ ሶሪ እናሳክላለን። ገብቶሃል አይደል? አፒስ እሺ ያ በነገራችን ላይ ያው ፎይ ለሰላም ሲል ነው እንጂ እንደዛ ያለው ተሳድበን ሆኖ አይደለም። እውነት ለመናገር ምንም ሰላም አውረድ ችግር የለም። አንተ ያውልህ እኔ ክርስትና የሰውን ሃይማኖትን አንቋሽሹ ሚል ክርስትና አይቻልም። እኔ ማንም አይልም እንደዛ ችግር የለውም። እኛ አላልን አይልም። ግን እሱ ግን የሚናገረው ነው። አንተ አሁን ምሳሌ ከቻልክ እዛ ጋር የሐዲሱን ምናምን እያቀረብከልን ነው አይደል? እሺ ፎይ ማን ነው መሐመድ? እኛ በቃ የተጻፈውን ያነበብነው ለአንተ ስድብ የመሰለህ እኛ ምንም ማድረግ አንችልም ነው። አንተ አሁን እኛ ያነበብነውን ነገር አንተ አሁን ቀስ ብለህ ነገር ተራዊ ሲጨርስ ሄደህ ጠይቃቸው ኡስታዞቹ። ያው ይሄንን እንዴት እንደሆነ ታውቃለህ? ያው ክርስቲያን አንድ ላስረዳና መሐመድ አንድ ነገር ስማኝ፣ አዳምጠኝ። እሺ ገብቶሃል? እሺ አንተ ብቃቱ ካለ ውቀት ካላቸው ሰዎች አሁን እንደዚህ እዚህ ጋር የገቡ ሰዎች ብዙ ሙቀት የሌላቸው ሰዎች ናቸው። ገብቶሃል አይደለ? በቃ መሐመድ ሙቀት የላቸው ሶሪ በቃ እነሱን ትሄድና አሁን ኑ እፎይ ጋር ተወያዩ በላቸው። ሶሪ ላስወርድ። በቃ እፎይ ጋር ተወያዩ በላቸው።